የሰማሪያ ከተማ በጣዖታት የተጠቀጠቀች ከተማ ነው። የአሕዛቦች መናኸሪያ ናት። ከአይሁድና አሕዛብ ተጋብቶ የተወለደች ስለሆነ ፊልጶስ ሰማሪያ ከተማ ወረደ ሲል ወርዶ ምን አረገ? ትላንትና በወንጌል ምክንያት ተገሏል ሰው ተወው ይሄን ወንጌል ሰማሪያ ከተማ ገብቶ ሌላ ርዕስ ያዘ። ክርስቶስን ሰበከው። he was preached Christ alone። ወደ ሰማሪያ ከተማ ወረደ። ሰማሪያ ከዚህ በፊት ትንሽ ተነካክታለች አይደል? ወደ ውስጥ ባይገባባትም ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ነክቷታል። ሲካር ድረስ ገብቷል። ሲካር ሴኬም the oldest city ነው በእነ አብርሃም ዘመን ሴኬም የሚባለው ማለት ነው። ምክንያቱም ውሃ መቅጃው ራሱ አብርሃም ለይስሐቅ ለልጁ ለያዕቆብ የሰጠው ያዕቆብ ደግሞ ለልጁ ለዮሴፍ ያወረሰው ነው። እንግዲህ በእነ ያዕቆብ ዘመን የነበረ ምንጭ ነው። ጌታ ኢየሱስ ሲገባ ያቺን ሴት ያገኘበት ቦታ ውስጥ ድረስ አልገባም። ኢየሱስ ለመቀደስ ስለሆነ ዳር ድረስ መጥቷል። ያው ኢየሱስ ጫፉን ከረገጠው ይቀደሳል እና ውስጥ ድረስ ለመግባት ጊዜ ስለሌለው ጫፍ ላይ ቆሞ ያቺን ሴት አግኝቶ ያቺ ሴት ደግሞ ሰማሪያ ካሉት ከተሞች መካከል የአንዷን አካባቢ ሰው ሰብስባ አምጥታለት ጌታ ኢየሱስ ክርስቶስ ወንጌል ሰብኮ ሄዷል። ፊልጶስ ዛሬም መጣ። ድፍን ሰማሪያ ነው ጠቅልሎ የገባው ፊልጶስ ወደ ውስጥ ክሮስ አድርጎ ገባ። ክርስቶስን ሰበከ። ምናልባት መጽሐፍ ቅዱስ ላይ በጣም ውስን ቦታ ብቻ የምታገኟቸው አንዳንድ ቃላቶች አሉ። ከተማው በሙሉ በደስታ ተሞላ የሚል ቃል አለ። እንዴት ከተማ በሙሉ ደስ ይለዋል? ግነት አይነት ነገር ተጠቅሞ ነው ብዬ አላምንም። እኔ መጽሐፍ ቅዱስን በቁሙ ነው የምረዳው። በቁም ሊትራል በሆነ መንገድ በቁሙ ነው የምረዳው። ወንጌል ሲሰበክ ሰዎች ነፃ መውጣት ሲጀምሩ የእግዚአብሔር ልጅ ኢየሱስ ክርስቶስ መሰበክ ሲጀምር ድፍን ከተማ በደስታ ተሞላ። የፊልጶስ አቴንሽን ክርስቶስ ነው። የፊልጶስ የመልእክቱ መካከል ክርስቶስ ነው። ስለ ሌላ ጉዳይ አያወራም። ሌላም ነገር ሲሆን ሐሳቡን አይወስደውም። ቀጥሎ ግን ፊልጶስ ሌላ ነገር ሰበከ አይልም። ወደ ታች ወረዱና አንብቡት። የኢየሱስን ስምና የእግዚአብሔር መንግስት ሰበከ ነው የሚለው። ቀጥሎ ሌላስ ምን ሰበከ? እስኪ ሰብክ ድረስ ነው የጠበቁት። ሲሰብክ ተአምራት ተከናውነዋል። እግዚአብሔር በዚህ ስብከት በኩል ብዙ ምልክት አድርጓል። ምን ሰበከ? ቀጥሎስ የኢየሱስን ስም እና የእግዚአብሔር መንግስት ሰበከ የሚለው ቃል ትንሽ ጠንከር ያለ ቃል ነው የሚጠቀመው። የወንጌላ ይዞ አይነት ብቻ ሳይሆን ኬሩሶ አይደለም የሚጠቀመው ቃል። ዝም ብሎ ሰበከ ማለት አሁን አደባባይ ላይ ቆመን እንደምንሰብከው አይነት ስብከት ብቻ አይደለም። የፊልጶስ እንደ ትእዛዝ ነው ያወራው። ጌታን ብትቀበሉ ጥሩ ነው አይደለም ያለው፣ ተንበርከኩ ነው ያለ። ወንጌላዊ ሲኮን እንደሱ ነው የሚኮነው። የሰበከው ኬሩሶ ነው፣ ትእዛዝ ነው። ኢየሱስ ክርስቶስ ብቻ ነው ብሎ ሰበከ። ድፍን ከተማ ተንበረከ። ድፍን ከተማ ሐሴት አረ። መጽሐፍ ሲነግረን ወንጌል ሲገባ የሚገለጡ ነገሮች አሉ። ሲሞን የተባለ ጠንቋይ የከተማው ሕዝብ ታላቁ የአምላክ ኃይል ብለው ነው የሚጠሩት። የእግዚአብሔር ኃይል ነው ብለው የሚጠሩት። ራሱን ጰራቅሊጦስም ነኝ ብሎ ይጠራል። የምጠበቀው መሲህ ነኝም ይላል። ኔኔቫ ለምትባለው ማምላክ ባል ነኝ ይላል። ብዙ ነው ብቻው እና ፊልጶስ እየሰበከ እያለ ሲሞን መጣ ይላል። ፊልጶስ ሆይ አለው። አቤት አለው። አንተ የምትሰብከውን ይህንን ወንጌል እኔ መቀበል እፈልጋለሁ አለው። እሺ አለው። የፊልጶስ ቢዝነስ አይደለም ጠንቋዩ። የሲሞን ማንነት የፊልጶስ ፕሮግራም ውስጥ የለም። ፊልጶስ ክርስቶስን ብቻ ነው የሚሰብከው። እግዚአብሔር አይናችንን ሰብስበው ልጁ ላይ ያርግልን። ክርስቶስን ሲሞን መቶ ተንበረከከ። ዋው አላለም ፊልጶስ። ማንም ሰው እንደሚድነው ነው መቶ ይሄዳል። በወንጌል ፊት ኖርማል ኦርዲነሪ ግለሰብ ነው። ተንበረከከ። እንደሚቀበሉት ተቀበለ። ከዛ አብሮ ተቀላቀለ። ፊልጶስ ከሲሞን ላይ አጋንንት አላወጣም። ሁሉም ጮሆ አይወጣም ማለት ነው። ረገጠው። ዶሚኔት ነው ያደረገው። ቴሪቴሩ ላይ መጥቶ እንዳይሰራ ፓራላይዝ ሃይራርኪ ነው። በጣም ዘግቶ ረግጦ ሰማሪያን ይዞ ነበር። ገንጥሎት ወጥቶ ረገጠው። አልቻለው። በዚህ ስታላረ ተቀበላለው ተቀበለ። አብሮ ተቀላቅሎ ሲኖር መጽሐፍ ቅዱስ ሲናገር ፊልጶስ አገልግሎቱን እየጨረሰ እያጠናቀቀ ስለነበረ የኢየሩሳሌም ቸርች ጴጥሮስና ዮሐንስን ለመንፈስ ቅዱስ ሙላት እና ያለውንም ነገር ደግሞ እንዲያስተካክሉ ላከቻቸው። ሰዎቹ መጡ። ጴጥሮስ እንደምታውቁት በጣም አግሬሲቭ ነው። በጣም አግሬሲቭ ድሮች እኩል ነበር። መንፈስ ወርዶበት ማቹር ሲያደርግ ደግሞ አግሬሲቭ ነው። አይታገስም። መጣ ጴጥሮስ እና እጅ ጭናሉ። እጅ ሲጭኑ በሐዋርያት እጅ መንፈስ ቅዱስ ሲታደላየ ሳይመጣ ተመልሶ ቦታውን መያዝና እሱም ያችን ኃይል ማከፋፈል ፈለገ። መጣና ጴጥሮስ እንደዚህ ያለው ጠቀም ያለ ስጦታ ይዞለት መጥቶ እቺን የምትሰጧትን ነገር እቺ እጅ ስጭኑ የምታድሏትን ነገር እኔም ባድል እንዴት አደርጋለሁ? እኔ ብር ልስጣችሁና እናንተ እስቲ የሆነ ነገር አድርግና እስቲ እኔም ላድል ሲል ጴጥሮስ ምንድነው? አይ እግዚአብሔር ካልመረጠ በቀር አይሆን። ተጠንቀቅ፣ ንስሐ ግባ አለ። መጽሐፍ ሲናገር ሲሞንም ተንቀጠቀጠ፣ ፈርቶም በእነ ጴጥሮስ እግር ስር ወደቀና እንደዚህ አለ፣ እባካችሁ እግዚአብሔር እንዳይቆጣኝ ለምኑልኝ ሲል ራስ ይምርህ እንደሆነ ለምን አለው። ወደ ጸሎት ነው የገባው። ፊልጶስ ትቶት የሄደውን ሲሞን ጴጥሮስ ቆረጠው። ወደ ፊልጶስ ተመለስ አይደል? አሁን መጽሐፍ ወደ ፊልጶስ ተመለስና ፊልጶስን መንፈስ ቅዱስ መጣና ተነስ አለ። ወደ ሊሄድ ሲለው ወደ ይሁዳ ምድረ በዳ ሂድ አለው። ከዛስ ምን እንደምታገለግል ነግራለሁ፣ ተነሱታ አለው። ለጴጥሮስና ለዮሐንስ ትቶ ፊልጶስ ሩጫ ጀመረ። ደሞስ በእግር ነው የሚሄደው። እየሮጠ ይሁዳ ምድረ በዳው ሲገባ ምድረ በዳ እንደዚህ ቆማ አታወራም። ንፋስ አለው፣ አቧራ አለው። ከላይ እሳት ነው፣ ፀሐዩ ከስር አሸዋ ነው። ፊትን ሸፍነ ነው የምታወራው። ጆሮ ላይ ስለሚጮብ ነፋሱ ፊትን ካልሸፈንክ አትደማመጥም። ፊቱን ሸፍኖ ሲሮጥ
አንድ የኛ ሀገር ሰው ኢትዮጵያዊ ነው ይለዋል። በሰረገላ ተቀምጦ እንደክ የምትባለዋ ንግስት የገንዘብ ላይ የተሾመ ነው፣ ፋይናንስ ሚኒስትር ነገር ነው። እንደዚህ ያራገቡለት ያነባል። እያነበበ ሲሄድ መንፈስ ቅዱስ ፊልጶስን በጣም ለመንፈስ ቅዱስ ያላቸው ቅርብነት ፊልጶስን ምን አለው? ወደ ሰረገላው ተጠጋል። ተጋለውና እምታነበውን ታስተውሏል። እሱ በሰረገላ እየሄደ ነው፣ ፊልጶስ እየሮጠ ነው በእግሩ። ታስተውሏል ሲለው እንደዚህ ያየው አይሁዳዊ ነገር የሚያስረዳኝ ከሌለ እንዴትስ ልረዳው እችላለሁ? እስቲ ናውጣና የምታውቀው ከሆነ ታግዘኛለህ አለ። ቁጭ አለ። ምንድን ነው የምታነበው አለው። ቆይ ስማ አለ። የኢሳያስን ጠቅለል ነው የሚያነበው። ደግሞ እግዚአብሔር ሲረዳው ኢሳያስ 53 ነው የሚያነበው። the whole scripture መጽሐፍ ቅዱሱ ተጠቅልሎ የተቀመጠበትን ነው። ወንጌል እኮ በእውነት እንደሚታረድ በግ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ። ስለ ራሱ ነው ስለማን እንደሚታረድ በግ የተነዳው ኢሳያስ ነው እንዴ? ማን ነው ሲለው ከዚህም መጽሐፍ ተነስቶ ስለ ክርስቶስ ሰበከው ይል። ሰረገላው በእውነት ርዕስ ያስቀይራል። የሰውየው አለባበስ ርዕስ ሊያስቀይር ይችላል። በዛ ላይ ዝም ብሎ አይነት ሰው አይደለም፣ የገንዘብ ሹም። ፊልጶስ ሲያገኘው ክርስቶስን ሰበከውና ከዛ ሰውየው እንደዚህ አለ፣ እንዳልጠመቅ ምን ይከለከለኛል? እርግጠኛ ነኝ ኢየሩሳሌም ተጠምቆ ነው የመጣው። አሁን ወንጌል በራለት። ምንድነው ማህተም ማድረገው? እንዳልጠመቅ ምን ይከለከለኛል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንካል አምኛለሁ አለ። ና እንውረድ አለ። አወረደ ይልና እኔ አሁን ይሁዳ ምድረ በዳ ወንዝ ራሱ ከየት እንደመጣ ወንዝ አገኙ ነውረደ ይዞት ወረደ። ውሃ ውስጥ አጥምቆ ያስወጣው የጌታ መንፈስ ፊልጶስን ነጠቀው። አጠመቀውና ሲወጣ የጌታ መንፈስን ፊልጶስን ነጠቀልና በጋዛ አይ ቲንክ 37 ኪሎ ሜትር ይመስለኛል ይወሰድ። ጋዛ ደረሰ አይደለም አይደለም ተገኘ። ጋዛ ዱባል። በጋዛ ወርዱ ደግሞ ስብከካ ክርስቶስን ብቻ